ይሄው ሃይሚ ለአንዴና ለመጨረሻ ጊዜ የመጨረሻ ማስጠንቀቂያ ሰጥታታለች። ካስመረመርሽ እናስመርምር ዲኤንኤ አይካልሽ ዳግመኛ አጠገባችን ድርሽ እንዳቲ እደርሳለሁ ብለሽ ካልሽ አንደኛ በህግና በህግ ሁለተኛ ደግሞ ሁለት መልክ አርጌ እቤትሽ ቁጭ ብለሽ ልጅሽን ጡት እያጠባሽ ልጅሽን እንድታሳድጊ ዶሮ ጠባቂ ነው ማረግሽ ብላታለች። እንግዲህ እዩ ትጠንቀቅ ነው የምንለው። አይ እናንተ ምንም አታመጡም ብላ ምን የልብ እንደሰጣት ማናይዞሽ ከጎንሽ ነኝ ብሎ እንዳላት ባናውቅም ያው ከተከፈላቸው የሚከፈላቸውን ገንዘብ እንጂ ስለሰው ምንም የሚያሳስባቸው የሚያስጨንቃቸው ስለሌለ ሄርሜላ ማውን ለዚህ ነው ይሄን ያህል እዚህ ድረስ የገባችሁ። ገንዘብ አላት ትላላችሁ። ገንዘብ ያላት ሴት ሚዲያ ላይ እንዲህ አትዋረድም። ሀብት ያላት ሴት ሚዲያ ላይ እንዲህ አትዋረድም። ሚዲያ ላይ ወጣ እንዲህ ጥንብርኩሷ እስኪወጣ ድረስ ግማሹ ሲዘቀዝቃ ግማሹ ሲሰርባ ግማሹ እንሰሳ ሲያረጋት አትሆንም። በሀብቷ ስለምትኮራ ዝንጥ ኩርት ብላ ወንድ ልጅ ይመጣል እንጂ ያጠገባ እሷ ወንድ ልጅ ሌላ ወንድ ያለ እስከማይመስላ ድረስ ሌላ ወንድ አላይም እስከምትል ድረስ የልጅ አባት ላይ ሄው እናቴ አመቱ ሙሉ እንዳሉ ይመላለሱብናል። እቺም እዩ አሁን ያው ወለደች እስክትወልድ ተባለ ወለደች። ወልዳም ደግሞ ይመርመር ስትባል በፍጹም አናስመረምርም ልጁንማ ያንተ ነው አንቺ አራዳ ሌላው ፋራ አንቺ ብልጥ ሌላው ሞኝ ሆኖ ልትሸውጃቸው ሃይሚ ትግስት ያልቋል ብላሻለች። አንቺ ምን አገባሽ አንተ ምን አገባ ምን ቤት ነሽ አልሽ። አሁን እኮ አንቺ ምንም ነሽ እኮ ለብሩክ። አሁን እኮ ሃይሚ ነች የሚጠይቃትም የሚያስጨንቃትም የሚያስገድዳትም ሃይሚና ሃይሚ ብቻ ነች። አለቀ። አልሰማሽም እንዴ? ወይስ የግድ ሙሽራ ሆነው ቬሎ ካላያሽ? ለነገሩ አሁን ብታዩም እኮ የምታምኑ ዜጎች አይደላችሁም። አሁን አንዳንድ የምናያችሁ ሰዎች ማለት ነው ባለትዳር መሆኗን ያውጣቱ ላይ ቀለበት መሆኑን ያይሻል። ካልቧጠጥኩ ካልፈነቀልኩ ካላለያየው ብለሽ ለራስ ልታርጊ የምትጋጋጭው ቤት በኩል ታምኛለሽ። ቀለበጣቱ ላይ ያይሽ ሰርጉን ቬሎውን ለብሶ ሱፉን ለብሶ ያይሽ አይደል እንዴ ካላፋታው ብለሽ የምትይ። ስለዚህ እዩ ያለሽ አንድ አማራጭ ወይ ካርቻሌ ከነ ልጅሽን እያጠባሽ እዛ ትቀመጫለሽ፣ አሊያም ደግሞ ቤትሽ ዶሮ ጠባቂ ትሆኛለሽ ማለት ነው። ከነ ልጅሽንም ዶሮንም አንድ ላይ እየጠበቅሽ ታሳድጊያለሽ። ሴትነት በሴትነት ክብር ካልገባችሁ ይሄ ነው የሚያስፈልጋችሁ። መዋረድ ውርደት የለመዳችሁ ሴቶች እድሜ ልካችሁ እንደተዋረዳችሁ ናችሁ ያላችሁ። በሰውም በእግዚአብሔርም ያዋርዳችኋል። ምክንያቱም ሐሰት ነገርን ስለምትሰሩ ሐሰት ነገርን ስለምታስተላልፉ ትዋረጃታለሽ። ዋጋሽን ታገኛለሽ። አንቺ አሁን ዋጋሽን ታገኛለሽ ከሃይሚ። በፊት ብሩክ ነበር ያለ ብሩክ አሁን አንቺ ጋር አይደርስብሽም። አንድና አንድ ያለችሽ ሃይሚ ናት። በጸባይ ቢትሄጂ ይሻልሻል። ጸባይ ካልወደደልሽ ያው ጓግጭ ላለው ያካልሽ ይሰጥሻል ደህና አድርጎ። ጋርድ አስከትላን የመጣችው ዛሬ ጋርዶቿንም አትፈራም ከውን በኋላ አያስፈልጓትም ጋርዶቿ። አሁን እርጉዝ አይደለሽም። ብመታሽም ብትደባደቡ ምንም ብትሉ ሆድ